ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት። ዛሬ ማወያያችሁ ነገር እውነተኛ ሰው ሆኖ መቅረብ። እውነተኛ ሰው ሆኖ መቅረብ በየትኛውም ቦታ ላይ እውነተኛ ሰው ሆኖ መቅረብ ትልቅ ጸጋ ነው፣ ትልቅ ነገር ነው። ለምትቀርቡት ሰው ራሱ ትልቅ ክብር ነው እና ሰውን ለምሳሌ መንገድ ላይ በድንገት ብታገኙት የተዘጋጃችሁበት ነገር የለም። ያንን ሰው በድንገት ነው ያገኛችሁት። በማንነታችሁ ነው የሚያነጋግራችሁ፣ በማንነታችሁ ነው የሚቀበላችሁ። ባየው ነገር ላይ እና በሰማው ነገር ላይ ተመርኩዞ ነው የሚያወራችሁ። መልካም ሰው ከሆነ፣ ደግ ሰው ከሆነ፣ ደግ ሰው ካልሆነ የለበሳችሁትን አይቶ የፈለገውን አይነት ሚዛናዊ ያልሆነ ነገር በአይምሮም ሊያስብ ይችላል፣ ሊገምት ይችላል። whatsoever it is የንቀት መልክም ሊያሳይ ይችል ይሆናል። በቃ እንግዲህ ደግ መሆን የሚጀምረው ራስን ከመሆን ነው። ራስን ሆኖ መቅረብ የመጀመሪያው ደግነት፣ ለራስና ለሌላውም ሰው የሚተርፍ ደግነት ነው። እኔ ብዙ ጊዜ ሰምታችሁኛል። ምናልባት አሮን እንዴት እንደሚታሰብ ግን እኔ ራሴን ሆኜ መቅረብ በሄድኩበት ቦታ ካገኘው ሰው ጋራ ራሴን ሆኜ መቅረቡ ለእኔ ነፃነት ነው። ምንም የማስበውም የማሰላስለውም ሚዛን ውስጥ የማስቀምጠውም ይሄን ቢያስቡስ ባያስቡስ I don't even care about anything። ከተቀበሉኝ ይቀበሉኛል፣ ከወደዱኝ ይወዱኛል፣ ደስ ካልኳቸው ደስ ላቸው፣ ከጠሉኝም ደግሞ who cares። እና ደግ ሰው መሆን ከፈለጋችሁ ከራሳችሁ ጀምሩ። በማንነታችሁ ኩሩ፣ ለራሳችሁ ደግ ሁኑ። በራሳችሁ መኩራት በራሳችሁ ላይ ደግነት የማሳየት ባህሪ ነው እና አንዳንድ ጊዜ በጨዋታ ያመጣዋል እና እንደ ወዳጄ ጋር ስናወራ በሳቅ ነው የሞተችው። ሳወራ አላት እንደዚህ ሴቶች እኮ ጠዋት ሲደውልላቸው አይወዱም ወይንም ደግሞ ፌስታይም ማውራት አይፈልጉም ምናምን ስላት መቼስ እንዴት እንደሳቀች እና ለምን እንደሆነም ስነግራት በቃ ካልተዘጋጁ እንዲህ ነው ተብለው በቃ በአንድ መስመር ላይ ብቻ ሚዛን እንዲደረግላቸው ነው የሚፈልጉት። የወደዳችሁ ሰው ወደደም ጠላ ደግ ነው የሚሆንብላችሁ ለእናንተ። የወደዳችሁ ሰው ብትጨቀዩ፣ ብትጎዱ፣ ብትታመሙ፣ ብትታረዙ በቃ ያ የወደዳችሁ ሰው እናንተም በዛ ሁኔታ ውስጥ መውደዱ ለራሱ ደግ መሆኑን ከማስመስከር ባለፈ ለሌላ ሰው የተረፈ ደግነት አለው። ራስን ሆኖ መቅረብ ብቻ የሚባለው አይደለም። ራስን ሆኖ መቅረብ መሰረቱ ደግነት ነው። ለራስ ደግ መሆን በቃ እና የሚወዳችሁ ሰው በፈለጋችሁት መንገድ ብትቀርቡ ድምፃችሁን ይወደዋል። ድምፅን ማልበስ አይቻል፣ ማሽሞንሞን አይቻል። እውነት ከሆነ እውነት ይሸታል፣ እውነት ካልሆነ ያስታውቃል። በቃ የፊታችሁ ገጽታ፣ የፊታችሁ አይናችሁ ይናገራል።
ቆዳችሁ ጭምር ይናገራል። ከቆዳ አልፎ ኢቭን ፀጉራችሁ ሁሉ ይናገራል። እውነትን በተመሰረተ ለዛ ሰው ራሳችሁን ሆናችሁ መቅረቡ ራሱ በቃ ለሱ ከመቅለሉ የተነሳ የመተንፈስ ያህል ነው። ሰው መተንፈሱን አያስበው፣ ዝም ብሎ ነው የሚተነፍሰው። የተነፍሳል፣ ኢንሄል ኤክሴል በቃ እና እሱን ሲያስብ አይውልም። ራሳችሁን ከሆናችሁ የምታስቡት ነገር የለም። ልባችሁ ሲመታ ታስባላችሁ። መታ አልመታም፣ ድም አለ ቡም አለ ምናምን ትላላችሁ አትሉም። ይመታል። በቃ ያ ለእናንተ ደግነት ነው። ልባችሁም የሚያሳያችሁ ሳምባችሁም የሚያሳያችሁ ደግነት ነው። ምክንያቱም እናንተ የፈለጋችሁትን ብትሆኑ እሱ በደግነቱ መስራቱን አላቆመም እና ራሳችሁን ሁኑ። የመጀመሪያ የደግነት መጀመሪያ የሰው ልጅ ራሱን ሆኖ መቅረብ፣ ራሱን ሆኖ መገኘት መጀመሪያ። ከዛ በኋላ ራስን ሆኖ መቅረብ። ምን አለ መቸገር ነውር አይደለም። መታረስ ነውር አይደለም። መቆሸሽ ነውር አይደለም። መስረቅ ነውር ነው። ማስመሰል ነውር ነው። ማጭበርበር ነውር ነው። ፌክ መሆን ነውር ነው። እነኚህን ነገሮች እንደ ሙያ ተይዘው ደህናው ነገር ላይ የሚታፈርበት ምክንያት ሊገባኝ አልቻለም። ስለዚህ ወዳጆቼ እኔ መመክራችሁ በወንድምነት ደረጃ መመክራችሁ ደግነት ብር በመስጠት አይደለም፣ ሽልማት በመስጠት አይደለም፣ ወይንም ደግሞ መስሎ በመገኘት አይደለም፣ ወይም ደግሞ እንዴት ነው የምንቸግረው ምናምን እያሉ ምናምን የማስመሰል አለም። ደግ የሆነ ሰው ደግ ነው፣ በቃ ደግ ነው። አያስበውም። ደግነቱን ደግ እሰራለሁ ብሎ እንኳን አያስበውም። እና አትጨክኑ በራሳችሁ ላይ። አስመሳይ አትሁኑ፣ አትዋሹ፣ ፌክ አትሁኑ፣ የማይቀጥል ነገር አታድርጉ። ራሳችሁን ሆናችሁ የቀረባችሁ እንደሆነ በቃ ያ ነው። ምንም ሳታስቡት ራሳችሁን ሆናችሁ ትቀጥላላችሁ እድሜ ልካችሁን ሙሉ። ይሄ ተዘጋጅታችሁበት የምትመጡት ነገር ወይ አስመስላችሁ የምትመጡበት ነገር የሆነ ቦታ ጋር ኢንተርኔት ይቋረጣል። እውነቴን እኮ ነው። እና ሁል ጊዜ የሚቀጥል ነገር አይደለም ለማለት ነው። ኦኬ ሰርቪስ የለም፣ ኔትወርክ የለም አንዳንድ ጊዜ እና ይታወቅባችኋል፣ ይታወቃል። እና በጣም የሚያስቅ ነገር ነው ለራሱ ያወራሁት። እና ራሳችሁን ሁኑ። ደግነት ከራስ ነው የሚጀምረው። ራሳችሁን ስትሆኑ በቃ Have you ever been naked in your house? ያ ፍሪደም ነው። በቃ ልብስ የለም፣ የሚኮሰኮስ ነገር የለም፣ ምን የለም፣ ነፃነት ነው። በቃ ያ ሬር ነው። እና ይህንን ያልኩበት እላያችሁ ላይ ምንም አትደርቡ፣ የማይመስል ነገር አትደርቡ። በህሊናችሁ ላይ ማለት ነው። ለብሳችሁ መውጣት ግድ ይላል ኦፍኮርስ። ነገር ግን አይምሯችሁ ውስጥ የሆነ ጭንቀት፣ የሆነ ነገር ይህን ሆኜ ካልቀረብኩኝ፣ ይህን ሆኜ ካልተገኘሁኝ፣ ይህንን ሆኜ ካልመሰልኩኝ ምናምን የሚባል ነገር ላይ እዛ ላይ አትንጠልጠሉ። እና ይሄ ነው የዛሬ ምክሬ። እንግዲህ ራሳችንን ሆነን ለሌላም ሰው ራሳችንን ሆነን በምንቀርብበት ጊዜ ቅልል እንላለን። በቃ ቅል አንከብድም።
አንዳንድ ሰው ከበደኝ ሲባል አንተ ማነህ ይሄ ሰውዬ አላማረኝም ሲባል ሰምታችሁ ታውቃላችሁ? እዛ ገብ ውስጥ መግባት ጥሩ አይደለም። ራሳችሁን ሆናችሁ ከቀረባችሁ people notice, people feel it, people understand it, people can sense it. እና be yourself. ምንድን ነው ችግሩ? መቼ ነው እናንተ ራሳችሁን ካልሆናችሁ መቼ ነው እናንተን የምትሆኑት? ስለ ሰው ቀርጄ ልል ሰው አለች። እውነቴን እኮ ነው። እና be yourself። ደግነት ከራስ ነው የሚጀምረው የሚለውን ዛሬ ስላወያያችሁ ሳረሳው ቀኑን ሙሉ ሳስበው ነበረና ሳረሳው መቅዳት ያውን ትክክል ነገር ነው ያደረኩት። ምክንያቱም ቆይቷል። ይሄን ነገር መናገር አለብኝ ካልኩኝ ቆይቷል። ከጧት ጀምሮ ነበር ምለውና በአከል ላይ አንዳንድ ነገር ሲመጣ እንዲህ ሲሆን እየረሳሁት በኋላ ሊረሳ ይችላል። ደግሞ በዚህ እድሜ ደግሞ ትንሽ ነው የሚበቃው አንድ ነገር ለመርሳት እና ነገሮች ትዝ ሲሏችሁ ወዲያውኑ ኦኬ። ስላዳመጣችሁኝ አመሰግናለሁ ወዳጆቼ፣ እህት ወንድሞቼ፣ ስላዳመጣችሁኝ አመሰግናለሁ። ኢትዮጵያችን ለዘላለም ትኑር። ደህና አምሹ፣ ደህና ደሩ። Be yourself. Be truthful to yourself and to each other. Bye.